they say they doing all this and all that. When he tell the story, that's not how I win. No, they be lying 100%. Moved out of the rest and forgot about the van. Now they just call me to tell me come get it. Now that boy off and I don't want no credit. If it was me, they wouldn't regret it. That baby dead and now they want to it. Yeah. ጋይስ ጃኒ ተመልከቷት እንዴት እንዳመረባት አቤት ሌዘር አላማረብንም ማች አላደርግንም እድል ነው ነይ እስኪ ፍጠኝላችሁ ጃኒ ነይ እርጋታሽ እኮ ነው ያጨናንቀኛል አንዳንድ ወይ አባት ወይ ናፊ አረ እውነት አሪፍ ይጃል ቻንስ እንኪን አባት ጋይስ አሁን እንግዲህ ያው ጋሽ ሰለሞንም ሱራፌል ተካን ሴሌብሬት ለማድረግ እዚህ ተገኝተውልናል። አሁን ደግሞ ጋሽ ሰለሞን ምን ሐሳብ አመጡ? መኪናዬን እኔ ይዤ መጥቻለሁ ነጫው BYD። አሁን ደግሞ የሱራፌል ተካለች ጥቁር BYD ማለት ነው። ለምን አብረን መንገድ ላይ አንዳውም እያሉ ነውና እስኪ አዎ ሱራፌልን አጅበለው ለምን አን የተካ ልጆች ደግሞ እየበዙ ነው። የተካ ልጆች አብዝተነዋልና እንግዲህ እስቲ ሌላ ፓትሪስ ነው የሚባለው ኳትሪስ ሶስተኛ ማለት ነው። ሳንሰራ አንቀርም። አይታባል እንሂድና እንጠይቀው ሱራፌል እስኪ እንሂድ ተከተል ዋው እስኪ አንዴ ይቅርታ እንግዲህ ጋሽ ሰለሞን ይኸው ተገኝተዋል አንተን ሴሌብሬት ለማድረግ ማለት ነው። ምን ሐሳብ አመጡ? የኔ ነጯ BYD አለች የኔ ነጯ BYD አለች ያንተም ጥቁሯን BYD ይዘን መንገድ ላይ ለምን እየተከታተልን አንሄድም እያሉ ነው። ምን ታስባለህ? አሪፍ ሰለሞን ተካ ሱራፌል ተካ እና አንድ ኮሜንት ምን አየው መሰለህ የሚያስቅ እንዴ አዶናይ ከተካ ልጆች ውረድ እንጂ ምንድነው ገና ሶስተኛ ተካል እንደዛ እያወራን ነበር። እንደዛ እንግዲህ ኮሜንት ሰማውና በሳቅ ሞትኩኝና ምንድነው የተካ ልጆች ልንከባከባል ክሳ እግዚአብሔር ነው እንግዲህ አጋጣሚ ይገርማል በጣም እና እንውጣና መኪናዎቹን እናደርጋቸው እንንገራቸውና መኪናችሁ ይዛችሁ እንድትሄዱ እሺ መንገድ ላይ ተከታተላችሁ ማለት ነው። ጥሩ ሐሳብ እሺ ግን እንጨርሳ ምን ነው አናግራቸዋለሁ መጀመሪያ አረፍ በሉ ጋሽ ሰለሞንም እየወጡ ስለሆነ ነው። እሺ ዳጊ አራት አሪፍ እኮ ነው የሚያሰቃይ ነው በጣም ፍቅሩ ልጅ በእግሬ መሄድ እኮ አቆምኩኝና እድሜም እየቀነሰብኝ መጣ። ምቾቱ ጥሩ አይደለም። ከዚህ በእግር ስትሄዳል የቀረጹ ከኋላ አሁንም እየቀረጹ መኪናውስ ምን አወጡበት? ምን አወጡ ነው ደግሞ መሰለህ እንደ ሰውዬ መኪና ገዛንለት። አሁን ደግሞ ሶሶና ገና የታባቱ ጋሼ የጎረምሳ ትልቅ ሰው ነው። ነው አንዱ ሃይ ቤቢ አሁን አንተ ማለት ነው ዩቲዩብ ተምራችሁ በደንብ ካራክተር ስዊች እያደረጋችሁ ድራማ ጀምሩ። ልክ እንደ ቤቶች ዝግጁ ነህ? ያው አባትህ በጣም ትልቅ አንጋፋ አርቲስት ነው፣ አንተም አክተር ነው። አንተም እንደዛው ማለት ነው። አዲስ ድራማ እንጠብቃለን ከእናንተ እንጠብቃ ስራዬ እንዴ አሁን እናደርገዋለን። በእውነት በዩቲዩብ ይሰራ ጎበዝ ነው። ይሄ ደግሞ ይሰራል ማርያም ሰርቷል ካሁን በፊት ከኛ ጋር ጋይስ። አሁን እንግዲህ እየወጣን ነው። መኪናዋን ትነሳለች ማለት ነው። ጋሽ ሰሎሞን ደግሞ የራሳቸው መኪና ይዘው መጥተዋል። ሱራፌል ተከርቦ ይኸው አሁን ግባይኔ አባት እስኪ ቁልፍ ካንተ ጋር ነች። ይኸው አንሎክ አድርጋትና ማስተር ካርድ አለ። አሜዚንግ ይኸው ግባይኔ አባት ጋሽ ሰሌ ይኸው እንግዲህ መርቁለት እስኪ መኪናው እቺ ትመስላለች። ከዚህ በኋላ በምንድን ነው ግን ይሄ በውሃ ይለቅ ነው በኤሌክትሪክ ነው የሚያልቀው? የሚያልቀው ያው በመሄድ ይለቅ ነው የሚባለው። ኦኬ በመሄድ የብዙ ጊዜ አገልግሎት ውስጥ ማለት እኮ ነው። በመሄድ የትየለሌ ማለት ነው። ኪሎ ሜትር ያስቆጥር ማለት ነው። በደምብ የትየለሌ ስለሆነ አዲስ ጎማ አስገባበት። ምክንያቱም ብዙ ብር ያስወጣህላ። እግዚአብሔር ከዛ ይጠብቀን። አሜን። የታለች መኪናው ጋሼ? ወደዛ ነው እና እሱ እየሄደ እያለ ብናጅበው ደስ ይላል። ኦኬ የሱ እና ልጅ ማለት እሺ
ስለዚህ ሚስቱ ባለቤት ሱራዬ አሪፍ መንዳት ጾኪያ ታውቃታለህ? አንዳንዱ እሷ የኤሌክትሪክ መኪና አልያዘችም፣ አውቶማቲክ ነው። አሁን ምናልባት እንትን ሊላት እሷ ብትነዳ ይሻላል። አዎ ኦኬ። ማን ቢነዳ ይሻላል? አንተ ወይስ እሷ? አሁን የእቺ መኪና ታርጋ እኮ የለውም ነገር አይ ወጣ ብላ ልትስቹ ጋር ለመቅረጽ ነው። አዎ እቺ ጋር አብረው እንደዚህ እዚህ ጋር ወጣ ለማለት ነው። ታርጋ ስለሌለው ትራፊክ እንትን እንዳይላችሁ ብዬ ነው። ችግር የለውም። እዚቹ አካባቢ ላይ እንትን በሉ አከ ወጣ እንበላ ወይ ትነዳታለህ? መንዳት እኔ ልንዳት መንዳት ትችያለሽ አንቺ? እኔ ልንዳት በቃ እኔ እላለሁ። ችግር የለውም። የጋሽ ሰሌ መኪና ምዛለች። ይኸው አሳያቸው ዳጊ የጋሽ ሰሌ መኪና። ኦኬ ትንሽ ቀደም ይበሉ። አንዴ አቁሙ። ሃሎ የኔ አባ ደስ ብሎኛል። ሱራዬ ስትመጪ ደግሞ በስመ አብ ወልፈስ ቅዱስ። እሺ አንዴ ተረጋጋ። አንዴ እስኪ አንዴ ኦኬ አንዴ ዳጊ ከፊት ሮጥ በል ከፊት አንዴ እስኪ እንዳልረግጣችሁ በእናትህ ጠጋ በሉ። አከታተል ነው ዳጊ ሂድ ከፊት ፊት የኔ አባት ሱራዬ ይኸው ደስ ብሎኛል። ምቾቷ ደግሞ እኔም ወዳቸዋለሁ። አከታተል ነው ይላል። አከታተል ነው። ምን አይነት ደስ የሚል ቀን ነው ሱራዬ። የኔ አባት እንኳን ደስ አለ። ማርያምን እኔ ደስ ብሎኛል። እኔ በጣም መኪና አሸነፍኩ ራሴ መሰለኝ። በቃ ለራሴ ወየ ሰው ስለሚያይ ገብቷል። ከፊት ሮጥ በል ከፊት ሮጥ እኩል ነው። ጋሽ ሰሌ ቁም በላችሁ። አንዴ እንዳልገጫችሁ አንዴ ችግር የለውም።